ሰላም ሰላም ውድና የተከበራችሁ የወርቅ የዩቲዩብ ተከታታዮች ጓደኞቼ በሙሉ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬ ደግሞ በሌላ ቪዲዮ በሌላ ስራ መጥቻለሁ። ዛሬ የምነጋገረው ዳቦ ነው። እኔ ዳቦውን ለማዘጋጀት እዚህ ላይ ዱቄት 3 ኩባያ ዱቄት ነፍቼ አስቀምጫለሁ። እዚህ ላይ ደግሞ ካሜራ አለኝ። እኔ መጀመሪያ አንኳፈፊዋለሁ። 2 ሻይ ማንኪያ ተጠቅሜ እንደዚህ ትንሽ ሙቅ አድርጌበት አንኳፈፊዋለሁ። እዚህ ላይ ዘይት አለኝ። እኔ ዘይት ሆነ መጠቀም፣ እናንተ የምትፈልጉትን ቤት ውስጥ ያለውን ዘይት መጠቀም ትችላላችሁ። እዚህ ላይ ደግሞ ስኳር አለኝ እና እኔ ዛሬ መጋገር የፈለኩትኝ የኮባ አለ አይደል? ኢትዮጵያ ኮባ ነው አይደል የሚባለው? እና እኔ የኮባ ዳቦ መጋገር ነው የፈለኩትኝ ማለት ነው። እና እኔ ደግሞ እዚህ ኮባ ማግኘት አልቻልኩኝም እና ካሁን በፊትም ጋግሬ አውቃለሁ። እንደዚህ በየሆነ ሰፋፊ ቅጠል አለ አይደለም? እሱን አጥቤ ተጠቅሜ አውቃለሁ እና ልክ እንደ ኮባው ነው፣ ምንም ችግር የለውም። እና ዛሬ ደግሞ መጋገር የፈለኩትኝ በወር አናብ ነው ማለት ነው። በወይን ቅጠል ነው መጋገር የፈለኩትኝ። እኔ ትልልቁን ቆርጬ ለቤት ስቆርጥ ይሄን ትልልቁን መርጬ ያስቀመጥኩት ማለት ነው። እና ዛሬ በዚህ እንመጋገረው ማለት ነው። አሁን ወደ አሰራሩ እንሄዳለን። በዚህ አጋጣሚ ደግሞ ስራዬን እየወደዳችሁ ኮሜንት ላይ ለምትሰጡኝ ለምታበረታቱኝ በጣም አመሰግናለሁ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ላለውኝ። አሁን ወደ አሰራሩ እንሄዳለን። መጀመሪያ እዚህ ላይ ያንኳፈፍኩትን ጨምራለሁ እና ቦካበት ዕቃ ላይ ከዛን ዘይቱን አደርጋለሁ። ትንሽ ተዋለው መጨረሻ ላይ የማደርገው መጨረሻ ላይ ሊጡን አብኩቼ እንዳይዝብኝ የማደርገው። ከዛ በኋላ ስኳር እኔ የሚበቃኝን ያህል ነው ያስቀመጥኩኝ። የሚበቃኝን ያህል ስለሆነ አደርገዋለሁ ሁሉንም። እዚህ ላይ ጨው ጨምራለሁ። እሺ ውዶች፣ አሁን እንደዚህ ካዋርኩት በኋላ እናንተ ደግሞ ከፈለጋችሁ ከዚህ ላይ ፒክን ፓውደር መጠቀም ትችላላችሁ። እኔ አልፈለኩኝም፣ የካሜራው ብቻ በቂው ነው። አሁን ዱቄቴን ጨምርና አቦካለሁኝ። እጄን ታጥቤ ነው የመጣሁኝ። አሁን ወደ አቦካኩ ሄዳለሁ። እሺ ውዶች፣ ሊጤን በዚህ መልኩ አብኮች ጨርሻለሁ። የሚበቃውን ያህል አሽቸዋለሁኝ። አሁን ከ1 ሰዓት በኋላ ደግሞ እንጋግረዋለን። ስንጋግር ደግሞ አብረን እናያለን። እሺ ውዶች፣ አሁን ከግማሽ ሰዓት በኋላ ተመልሻለሁ። ሊጤ በዚህ መልኩ ቦክቶልኛል። በዚህ መልኩ ኩፍ ብሎልኛል። በቂ ነው። ይሄን ያህል ከቦካልኝ አሁን ላይ ያደረኩትን አነሳለሁ። እሺ በዚህ መልኩ ቦክቶልኛል ሊጡ። አሁን እኔ እዚህ ላይ ወራ አናቡን አጥቤ ዘይት ቀብቼ ትንሽ መጨረሻ ላይ እንዳይዝብኝ እዚህ የምጋግርበት ባትሪ ያለ ያድርጋለሁኝ። በላይም አድርገው እዚህ ያለኝ ወራ አናብ። እናንተ ደግሞ ከፈለጋችሁ የምታገኙትን ቅጠል ሰፋፊ ቅጠል አለ አይደለ? ማለት ኮባ ማታገኙ ልጆች ማለት ነው። ሰፋፊ ቅጠል በደንብ አጥባችሁ መጠቀም ትችላላችሁ። ግዴታ ኮባ ቅጠል አይደለም። አሁን ወደ አገጋገሩ እንሄዳለን። ሊጤም በዚህ መልኩ ባትሪ ላይ አድርጋለሁኝ። እጄን ያው መጀመሪያ ላይ ነው ታጥቤ የመጣሁኝ። አሁን እንደዚህ አስተካክለዋለሁ ሳህኑ ሙሉ እንዲሆንልኝ ማለት ነው። ሊጤን አድርጌያለሁ ፓትሪያሉ ላይ። አሁን የሚቀረኝ ሌላ ወራ አናባለኝ። እዚህ ላይ አጥቤ ዘይት ትንሽ ቀብቼዋለሁ ላይሆን መጨረሻ ላይ እንዳይዝብኝ። አሁን ይሄን ሁሉንም ሸፍናለሁ፣ ሁሉንም ሊጥ ማለት ነው። እንደዚህ እያደረኩኝ በዚህ መልኩ ከሸፈንኩ በኋላ ቶሎ ፍሩን ውስጥ አላስገባውም። አሁንም ትንሽ አቆየዋለሁ። 15 ደቂቃ ኩፍ እስከሚልልኝ ድረስ አቆይቼ ፎሮን ውስጥ አስገባዋለሁ። መጨረሻው ደግሞ ምን እንደሚመስል አብረን እናያለን። እሺ ውዶቼ፣ ዳቦዬ በዚህ መልኩ በስሎልኛል። አውጥቼዋለሁ። አሁን አብረን ይሄን እንልጣለን።
መጨረሻ ላይ ላይ ቅጠሉን አንስችለት ይሄን ይመስላል ዳቦ። ዋው የሆነ ዳቦ ነው። ግዴታ ኮባ ቅጠል አይደለም፣ ባገኛችሁት ቅጠል መጋገር ትችላላችሁ። በጣም ነው የሚያምረው። አሁን ደግሞ ቆርሰን እኒ በነገራችን ላይ እናንተ ስትልጡ ቅጠሉን መጨረሻ ላይ ትንሽ እስከሚበርድ ጠብቁትኝ፣ ያስቸግራልኝ እና እኔ ራሱ አልፎ አልፎ አለ እንትና በደንብ አልተነሳልኝም። ቀስ ብዬ አነሳዋለሁ፣ ትኩስ ስለሆነ ነው። አሁን እናንተን ለማሳየት ነው ወዲያውኑ። መጨረሻ ላይ ይሄን የመሰለ ዳቦ ጋግረናል። ዋው የሆነ ዳቦ ነው። ውስጡ ክፍትፍትፍት ያለ ነው። በጣም ያምራል። ከለሩ ራሱ ያምራል። የእውነት የኮባ ዳቦ ነው የሚመስል እና ይሄን ይመስላላችኋለሁ ውዶች። ከወደዳችሁት ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። አስተያየት ካላችሁ በኮሜንት አስቀምጡልኝ። በሌላ ስራ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።